ሰላም ሰላም ብያለሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩ ዛሬ እንግዲህ ለየት ባለ በአዲስ ቪዲዮ መጥቻለሁ። ገጠር የናፈቀው ከብት መጠበቅ ማገድ የናፈቀው እንግዲህ ይኸው በቪዲዮ እንግዲህ እንዴት ከብት ስታበሉ የነበራችሁ ያደጋችሁ ግመል ያላችሁ፣ ስለዚህ ናፍቋችሁ ከሆነ ብዬ ነው ማለት ነው። ስለዚህ ይዤላችሁ መጥቻለሁ። ላሚና ግመሌን ላሚን ከነ ልጇ ግመል ደግሞ ብቻውን ሆኖ አኩርፏል። እንግዲህ እንደምትመለከቱት ወደ ቀኝም ወደ ግራም ሲያይ ማንም የለ ብቻውን ነው እና ደብሮታል በጣም አያችሁ። ወደዚህ የሚያል ማንም የለ፣ ወደ ግራም ሲያይ ማንም የለ እና በጣም ደብሮታል። ላሚቷ እንኳን ጓደኛ አግኝታለች ማለት ነው። አልደብራትም። እሷ ደህና ጥርግርግ አድርጋ እየበላች ነው። ይሄ ግን አኩርፎ እንደምትወት ይበላ ምን አይል ጸጥ ለጥ ብሎ እኔ እንጃ ራሴን ብቻ ባልጎረሰኝ ራሴን ባልበላኝ አኩርፏል ማለት ነው። እምባው ራሱ ቅርር የምሬ ነው። እምባው ራሱ ቅርር ብሏል። እና ማንኛውም ሰው ጓደኛ ሲኖረው ደስ ይላል። ሰው አይደለም እንስሳ ቀርቶ እኛ ሰዎች ራሱ ጓደኛ ሲኖረን በጣም ደስ ይለናል። ልክ ለካ እንስሳትም እንደዛ ናቸው። ጓደኛ ሲኖራቸው ደስ ይላቸዋል። ጓደኛ ሲያጡ ደግሞ በጣም ይደብራቸዋል። ልብ ብዬ ነው ያየኋቸው። እና በዚሁ አጋጣሚ የምነግራቸው እስኪ ፍየልም ይሁን በግም ይሁን ከብትም ይሁን አህያም ይሁን ከባልንጀራው ስትለዩት በጣም ነው የሚደብረው የሚያስጠላው። ይሄ ሊምቦጭን ጥሏል ማለት ነው። ያው ለገቢያ መጥቶ ነው በነገራችን ላይ እና ግን አኩርፏል። እነዚህ ፏ ብለዋል። ምንም አልደበራቸውም ማለት ነው። እየተጫወቱ ነው። እንዲሁም እየተጨዋወቱ ሆዳቸውን እየበሉ እየተቀለቡ እና ያ ከብት እንግዲህ በአሁኑ ሰዓት እንደ በፊት 20 ሺህ 5 ሺህ ምናምን የለ በ100 ሺህ ብር እንኳን ዛሬ የሚገዛ ነገር ከብት እየጠፋ ነው። በጣም ነው የሚገርም።